አላህ ሆይ በዚህ በታላቁና በተቀደሰው የዓረፋ ቀን በውስጥ ያለውን አንተ ብቻ የምታውቀውን ጭንቀት፣ ትካዜና የልብ ስብራት ላንተ አሳልፌ እሰጣለሁ። ከራሴ በላይ የምታውቀውን አላህ ሆይ ልቤን በሰላም ሙላው፣ የከበደኝን ነገር ሁሉ አቅልልልኝ። ያ አላህ እኔ ወደ አንተ የሚሸሽ ደካማ ባሪያህ ነኝና ሰፊውን እዝነትህን መሐሪህነትህን በልቤ ላይ አውርድልኝ። ወንጀሌን በምህረትህ ጠብልኝ፣ ልቤንም በማያልቅ ቸርነትህ ጠግነ በጀነትህ አስጠጋኝ። ያ አላህ ከጀሃነም እሳት በአንተ እጠበቃለሁ። ከእሳት የሚያስጠጋኝን ንግግርም ሆነ ተግባር አርቅልኝ። ከአንተ እዝነትና ከጀነትህ አታርቀኝ። ነፍሴን ከቅጣት አድናት ያ ረብ። አላህ ሆይ በዚች በተከበረች ሰዓት መንገዱ ለጠፋበትና ወዴት እንደሚሄድ ግራ ለገባው ልቤ መሪ ሁነኝ። ጨለማውን አብርተህ የቀጥተኛውን መንገድ ምራኝ። ከጭንቀት በኋላ መውጫውን ከጠበበኝም በኋላ ሰፊውንና ትክክለኛውን ጎዳና እንድታሳየኝ እለምንሃለሁ። ያ አላህ ትካዜ አቅሜን እንዳያዳክመው፣ ሐዘንም ተስፋዬን እንዳያጨልመው ድረስልኝ። በዓረፋ ቀን ወደ አንተ የሚዘረጉ እጆችን ባዶአቸውን አትመልሳቸውምና በውስጥ ያለውን ስቃይና ግራ መጋባት ወደ እረፍት፣ ወደ ሰላምና ወደ ብርሃን ቀይርልኝ። አላህ ሆይ በዚህ ሰዓት ግራ የተጋባሁና መንገዱ የጠፋብኝ ሁኜ እንዳልቀር በቸርነት ጥላ ስር አድርገ በብርሃን አበርታኝ። ሕይወቴን በብርሃን ምራት ያ አላህ ያ ረብ።